ኤርትራ ራሷን ከቻለችበት ከ1983 ዓ.ም ጀምሮ እስከ ዛሬ ድረስ ለ35 ዓመታት ሀገሪቷን እየመሩ ያሉት ኢሳያስ አፈወርቂ አብርሃ ከእናታቸው ከወይዘሮ ዓለም ከበደና ከአባታቸው ከአፈወርቂ አብርሃ መወለዳቸውን ከማወቅ ባሻገር ከድብቁ ማንነታቸው የተነሳ ለቤተሰቦቻቸው ሁላ ስንተኛ ልጅ እንደሆኑ የሚታወቅ ግልጽ መረጃ የለም። ጥር 25 ቀን 1938 ዓ.ም የተወለዱት ኢሳያስ በ20 ዓመታቸው ነበር በ1960ዎቹ የተመሰረተውን የኤርትራ የነጻነት ንቅናቄ የተቀላቀሉት። ንቅናቄውን ከመቀላቀላቸው በፊት በወቅቱ የኃይለ ሥላሴ ዩኒቨርሲቲ ተብሎ በሚጠራውና በአሁኑ ወቅት የአዲስ አበባ ዩኒቨርሲቲ በሚባለው ግቢ ውስጥ ለ2 ዓመታት የኢንጂነሪንግ ዲፓርትመንትን ሲከታተሉ የነበሩ ሲሆን በመሃል በማቋረጥ ነበር ወደ ትግል የገቡት። የኤርትራ ሕዝብ የነጻነት ግንባር ወይንም ኢፒኤልኤፍ የሚባለውን ድርጅት በመቀላቀል ትግሉን የጀመሩት ኢሳያስ ከፊልድ ኮማንደርነት ጀምረው እስከ ላይኛው እርከን ድረስ የሰሩ ሲሆን ከ1960 ዓ.ም እስከ 1983 ዓ.ም ድረስ ለ20 ዓመታት የበረሃ ትግል በማድረግ ኤርትራን ከኢትዮጵያ ነጥለው ራስ ገዝ ሀገር በማድረግ ራሱን የቻለ አዲስ ድርጅታዊ መዋቅር በማዘጋጀት ፒፕልስ ፍሮንት ፎር ዲሞክራሲ ኤንድ ጀስቲስ ወይም ፒኤፍዲጄ የሚል ስያሜ በመስጠትና እንግዲህ ሀገር መስርተናልና የበረሃ ትግል አያስፈልገንም በሚል ሀሳብ የኢፒኤልኤፍን ስያሜ በመቀየር አዲስ ምዕራፍ ጀመሩ። በአዲሱ ድርጅታዊ መዋቅር ውስጥ የመጀመሪያው ፕሬዝዳንት በመሆን የተሾሙትና እስከ ዛሬው ዕለት ድረስ ከመንበራቸው ያልተነቃነቁት ኢሳያስ አፈወርቂ ሺዎች መስዋዕትነት የከፈሉበትን የትግል ምዕራፍ የግላቸው ብቻ በማድረግ ፈላጭ ቆራጭ ሆነው ከርመዋል። ኤርትራ ከኢትዮጵያ ከተገነጠለች በኋላ የተፈጠረው የድንበር ላይ ውዝግብ እያየለ በመምጣት የሁለቱ ሀገራት መሪዎች ወደ ለየለት ትንቅንቅ ማውራት ጀመሩ። በዚህም በ1988 ዓ.ም ኤርትራ ኢትዮጵያን በመውረድ ጦርነት አወጀች። በጊዜው በተደረገ ውጊያም ኤርትራ የኢትዮጵያን ግዛቶች ለጊዜው መቆጣጠር ችላ የነበረ ቢሆንም የኢትዮጵያ መከላከያ ሰራዊት ባደረገው መከላከልና መልሶ ማጥቃት የተያዙ ግዛቶችን አስለቅቆ የኤርትራን ሰራዊት እንዲያፈገፍግ ማድረግ ችሎ ነበር። የወራሪውን ጠላት ማፈግፈግና የወገን መከላከያ ሰራዊት ድልን የተረዱት የወቅቱ ጠቅላይ ሚኒስትር አቶ መለስ ዜናዊም ሰራዊቱ ባለበት እንዲቆምና የኤርትራን ግዛት ሉዓላዊነት እንዲያከብር አዘዙ። በዚህም በአልጄሪያ በተደረገው ድርድር ሁለቱም ግዛቶቻቸውን ይዞታ ባከበረ ሁኔታ የተመድ ባለሙያዎች በሚሳተፉበት የድንበር ማካለል ሂደት በመስማማት የአልጀርሱን ስምምነት ተፈራርመው የነበረ ሲሆን ስምምነቶቹ በሂደር እየተጣሱ እንደመጡም ይታወቃል። በ1983 ዓ.ም ስልጣን የያዙትና ከ5 ዓመት በኋላ ከኢትዮጵያ ጋር ግጭት ውስጥ ገብተው የነበሩት ኢሳያስ አሁንም ከ8 ዓመት በኋላ በ1996 ዓ.ም በተፈጠረውና G15 በተባለው ሎት ፈላጊ ኃይሎች ያልታሰበው ጥረት ገጠማቸው። G15 የተባለውና በ15 የላይኛው እርከን አመራሮች የተመሰረተው ጥምረት በዲሞክራሲ በሕገ መንግስት ትርጓሜ በምርጫና በፕሬዝዳንቱ የስልጣን አጠቃቀም ላይ ጥያቄዎችን በማንሳት ተቃውሟቸውን የጀመሩ ሲሆን ረጅም ርቀት ሳይጓዙ ነበር በፕሬዝዳንቱ ጣልቃ ገብነት ሂደቱ መክሸፍ የቻለው። በዚህም ጴጥሮስ ሰለሞን፣ ኃይለ ወልደ ትንሳኤ፣ አስቴር ፍስሐ ሲሆን ማህሙድ አህመድ ሸሪፎ፣ ኦግቤ አብርሃ፣ ብርሃነ ገብረ ሕይወት፣ እስጢፋኖስ ስዩም ወይም ዲፕሎማት የነበሩ፣ ኃይለ ወልደ ማርያም ወይም የፖለቲካ አመራር የነበሩ፣ ወልደ ሚካኤል ደበሳይ ወይም ወታደራዊ አመራር የነበሩ፣ አሊ ሰይድ አብደላ ወይም ሚኒስተር የነበሩ እና አብደላ ጃቢር የተባሉ 11 ቁንጮች የታሰሩ ሲሆን የቀሩት 4 ሰዎች በድብቅ ከሀገር በመውጣት መኮብለል ችለዋል። በ1996 ዓ.ም ከተካሄደው የጂ15 ቡድን ጥምረት ወዲህ የተለያዩ የፖለቲካ አመራሮችና ጋዜጠኞች የታሰሩ ሲሆን እስከ ዛሬው ዕለት ድረስ የጂ15ቱ ዳፋ ለኤርትራ ሕዝቦች እስርና ስደት መንስኤ ሆኖ እየቀጠለ ይገኛል። በዚህ በቀጠለ ሂደት ላይ በ2010 ዓ.ም በኢትዮጵያ አዲስ የለውጥ መንግስት በመምጣቱ ምክንያት በሁለቱ ሀገራት መሀል ለረጅም ዓመታት የነበረው ልዩነት በመፈታት ወደ እርቅ ማምራት ተችሎ የነበረ ሲሆን ከስልጣን ከተነሳና የኢህአዴግ አጋፋሪ ከሆነው ህወሓት በኩል በተነሳ የጦርነት ጉሰማ ወቅት የኤርትራ መንግስት በ1983 የትግል ሂደት ላይ አብሮት የተዋጋ አጋሩን ለመውጋት የኢትዮጵያ መንግስት ጥሪ ተቀብሎ ተሰማራ። በዚህ ለዓመታት በተደረገው ውጊያም በሚሊዮን የሚቆጠሩ ዜጎች ከሶስቱም ያለቁ ሲሆን ውጊያውንም በስተመጨረሻ በድርድር መቋጨት ተችሏል። በደቡብ አፍሪካ ዋጉታንግ ግዛት ውስጥ በምትገኘው ፕሪቶሪያ ከተማ የተፈረመው ይህ የፕሪቶሪያ ስምምነትም የጦርነት ግድያ መንፈስ ያለባቸውን ኢሳያስ አፈወርቂ ያላስደሰተ በመሆኑ በሁለቱ ሀገራት መሀል ተፈጥሮ የነበረው የሰላም ሂደትም በሂደር መቋረጥ በመጀመሩ ምክንያት ተከፍቶ የነበሩ የትራንስፖርት መገናኛዎችም መልሰው መዘጋት ችለዋል። እንደ አውሮፓውያን አቆጣጠር ከ1890 ዓ.ም ጀምሮ እስከ 1941 ዓ.ም ድረስ ለ51 ዓመታት በጣሊያን ቀኝ ገዢነት ትተዳደር የነበረችው ሀገር ኤርትራ የወቅቱ ስያሜዋ ኢጣሊያን ኤርትራ ይባል እንደነበር ታሪክ ይናገራል። በዚያን ጊዜም ጣሊያኖች ኤርትራ ውስጥ የአስፋልት መንገድን የሰሩ ሲሆን በምጽዋና አሰብ ላይ ደግሞ የወደብ ግንባታን አካሂደዋል። ከዚህ በተጨማሪም የአስመራን ከተማ የገነቡት እነሱ መሆናቸውም ይነገራል። ከ51 ዓመቱ የጣሊያን ቀኝ ገዢነት በኋላ እንግሊዝ እንደ አውሮፓውያን አቆጣጠር የ1941 የሁለተኛው ዓለም ጦርነት ላይ ምስራቅ አፍሪካን ከጣሊያን ነጻ በማውጣት ኤርትራን የእንግሊዝ ወታደራዊ አስተዳደር ስር ሆና ያለ ቀኝ ተገዢነት በነጻነት እንድትኖር አድርገዋታል። ኤርትራም አጋጣሚውን በመጠቀም የፖለቲካ እንቅስቃሴዎችን ማድረግ የጀመረች ሲሆን ህዝቦቿም 3 የተለያየ አቋም በመያዝ ድምጻቸውን ማሰማት ጀምረው ነበር። አንደኛው ጎራ ነጻነትንና ራስ ገዝ ነጻ ሀገርነትን የሚሻ ሲሆን ሁለተኛው ጎራ ደግሞ ከኢትዮጵያ ጋር መዋሃድ የሚፈልጉና
በሶስተኛ ጎራ ካሉት ከሱዳን ጋር መዋሃድ ከሚፈልጉት ጋር ታላቅ የአተያይ ልዩነት የነበራቸው ነበሩ። ሂደቱን በመቀጠል እንደ አውሮፓውያን አቆጣጠር በ1952 ዓ.ም ተመድ ኤርትራ ከኢትዮጵያ ጋር እንድትቀላቀል ወሰነ። ከ11 ዓመቱ የእንግሊዝ አስተዳደርና ከ51 ዓመቱ የጣሊያን ቅኝ ገዢነት ሂደት በኋላ ከኢትዮጵያ ጋር በፌዴሬሽን የተቀላቀለችው ኤርትራ ግን ከኢትዮጵያ ጋር መቆየት የቻለችው ለ10 ዓመታት ብቻ ነበር። ለ62 ዓመታት ለነጭ ተገዢዎች ተገዝታ የኖረችው ሀገር ቋንቋን ከሚናገሩ ወንድሞቿ ጋር ግን መቆየት የቻለችው ለ10 ብቻ ሆነ። በ1952 ዓ.ም አፄ ኃይለ ሥላሴ ፌዴሬሽኑን አፍርሰው ኤርትራን እንደ ጠቅላይ ግዛት ወደ ኢትዮጵያ የቀላቀሉበት ሂደት ለኤርትራውያን የነጻነት ትግል እንደ መነሻው ነው የሚነሳ ሲሆን ለዓመታት የተከማቸው ህዝብ ብሶትም ለመፈንዳት ጊዜውን ይጠብቅ ነበር። በ1978 ዓ.ም የኤርትራው ኢፒኤልኤፍ ወይም ሻዕቢያ በአፋ ቤት የሚገኘውን የኢትዮጵያ ከፍተኛ ጦር ቤዝ በማጥቃት የመጀመሪያውን ሂደት የጀመረ ሲሆን በዚህም ኢፒኤልኤፍ የኢትዮጵያን ታንክ፣ ጦር መሳሪያዎችና የተለያዩ ወታደራዊ ቁሶች በመውሰድ ችሏል። ይህም በኤርትራ ያለውን የኢትዮጵያ ወታደራዊ ቁጥጥር በማላላት የኢፒኤልኤፍን የሞራል አቋም አሳድጓል። የኢትዮጵያን ሰራዊት ግንኙነት ያዳከመውና ስትራቴጂክ ቦታዎችን በመቆጣጠር የቀጠለው ውጊያ ወደ አዲስ ምዕራፍ በመሸጋገር በ1980 ዓ.ም ፈንቅል የተሰኘውን ዘመቻ እንዲካሄድ ማድረግ ችሏል። የዚህ ዘመቻ ዋና ዓላማም ምጽዋን መቆጣጠር የነበረ ሲሆን በስፍራው በነበሩት የኢትዮጵያ ሰራዊት ላይ ከባድ ውድመትን በማድረስም ለኤርትራ ወሳኝ የሆነውን የቀይ ባህር ወደብ በኢፒኤልኤፍ ቁጥጥር ስር እንዲሆን ማድረግ ተችሏል። ይህም በተመሳሳይ መልኩ በኢትዮጵያ ወታደራዊ አቅርቦት የመተላለፊያ መስመር ላይ ትልቅ ጫናን ማምጣት ችሏል። በዚህ ለዓመታት በቀጠለው ከባድ ውጊያ ከአንድ ዓመት በኋላ በ1981 ዓ.ም በኤርትራ ያሉት የኢትዮጵያ ወታደሮች አቅም እየተመናመነ በመምጣቱ ምክንያት የኢፒኤልኤፍ ኃይሎች አስመራ መግባት ቻሉ። በተመሳሳይ ወቅት የወቅቱን የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያምን የሚቃወሙ የተለያዩ ተቃዋሚ ቡድኖችም ወደ አዲስ አበባ የሚያደርጉትን ጉዞ ቀጥሎ ነበር። አጋጣሚውን ለመጠቀም ያሰፈሰፈው የኢፒኤልኤፍ ኃይልም በወቅቱ ጓድ መንግስቱን በመታገል ላይ የነበረውን የህወሓት ወይም ቲፒኤልኤፍ ቡድን ጋር ጥምረት በመፍጠርና ሌሎች ተቃዋሚ ኃይሎች ከበስተጀርባ በማሰለፍ ከፍተኛ መስዋዕትነት ካስመዘገበ ትግል በኋላ ፕሬዝዳንት ጓድ መንግስቱን ከሀገር በማስኮብለል አዲስ አበባ መግባት ቻሉ። ይህን የመሰለ ታላቅ ድልን በተቀናጁበት ወቅትም ኢፒኤልኤፍ በአፋጣኝ በተመድ ስር ሆኖ ህዝባዊ ምርጫ ወይም ሪፈረንደም አደረገ። በዚህም ከ99% በላይ የሚሆኑ የኤርትራ ህዝቦች ከኢትዮጵያ ተነጥሎ ለመኖር በመወሰናቸው ውሳኔያቸው ተከብሮላቸው እነሆ እስከ ዛሬው ዕለት ድረስ ራስ ገዝ ሉዓላዊ ሀገር ሆነው መኖር ችለዋል። በ1983 ዓ.ም ከኢትዮጵያ የተገነጠለችው ኤርትራ 35ኛ ዓመቷን የያዘች ሲሆን በ1960ዎቹ ትግልን የተቀላቀሉት የያኔው የ20 ዓመት ወጣት ደግሞ 56ኛ የትግል ዓመታቸውን በማክበር 80ኛውን የውልደት ቀናቸውን ይዘዋል። የ80 ዓመት የዕድሜ ባለጸጋው ሰው ግን አሁንም በዛ በተኮሳተረው ፊታቸው ሀገሪቱን ጨምድዶ እንደያዙ መንበራቸው ላይ ይገኛሉ።